بسم الله الرحمن الرحيم الحمد لله رب العالمين حمدا كثيرا طيبا مباركا فيه وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ባለፈው ፕሮግራም የነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ ሐበሻ እንዴት ስደት እንዳደረጉ የነበረውን አቀባበልና ቁረይሾች ደግሞ ያንን በመስማታቸው ሙእሚኖች የተረጋጋ ህይወት እንዳይመሩና ዳዕዋቸው እንዳይሰራጭ ያደረጉትን ጥረት ተመልክተናል። ከዛ በኋላም የተወሰኑት ወደ መካ ተመልሰው ከቁረይሾች በኩል ምን እንዳጋጠማቸው አይተን የሐምዛን የመስለም ሁኔታ ሐምዛ እንዴት ወደ እስልምና እንደገቡ ተነጋግረን ነበር ያቆምነው። ዛሬ ደግሞ የዑመርን አሰላለም ጀምሮ ከዛ በኋላ እስከ ጣኢፍ ጉዞ ድረስ ያለውን እንመለከታለን። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በተፈጥሯቸው ጀብደኛ ጠንካራ ሰው ናቸው። በአቋማቸው ላይ ደግሞ የማይበገሩ ጀግና ናቸው። በአንጻሩ ከአባቶቻቸው የወረሱትን ጣዖታዊ አምልኮና ከነቢያችን ሰለላሁ ዐለይሂ ወሰለም በኩል እየሰሙ ያሉትን የተውሂድ ዳዕዋ ሁለቱን ሲያነጻጽሩ በውስጣቸው ሁለት ተቃራኒ የሆኑ ሐሳቦች ይፈጠሩባቸው ነበር። ዳዕዋው ከተጀመረበት ጊዜ ጀምሮ አንዳንድ ጊዜ ይሄ ነገር ወትሮ የነበረን ከአባት የመጣ ሊያፈርስ የመጣ አላስፈላጊ የሆነና መጥፋት ያለበት ነው ብለው በዐሰቢየተን ጃሂልያ በጃሂልያው አመለካከት ተገፋፍተው ሙስሊሞች ላይ በደል ሲያደርሱ፣ ሌላ ጊዜ ደግሞ ከህሊናቸው ጋራ ይወቃቀሱና እንዴት ነው ይሄ ነገር እውነትስ ቢሆን ግድ ያባት መሆን አለበት እንዴ ምንድነው እያሉ صراع داخلي ውስጣዊ የሆነ ጦርነት ውስጥ ይቀመጡ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በስድስተኛው አመት በዙል ሒጃ ወር ሐምዛ በሰለሙ በሶስተኛው ቀን ኢስላምን የመቀበላቸው ሁኔታ ይፈጠራል። ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አሰባስበው በሚያስተምሩበት ሁኔታ ላይ ያሉ በዳሩል አርቀም አንድ ዱዓ ያረጋሉ። اللهم انصر الاسلام باحب الرجلين اليك عمرو بن هشام او عمر بن الخطاب በመካ ካሉ ሁለት ጎበዞች መካከል አንተ ዘንድ ተወዳጅ በሆነው ባንዱ እስልምናን አጠንክርልን ያ ረቢ። ወይ ይሄን አምሩ ብን ሂሻም ወይም አቡ ጀህል ተብሎ የሚታወቀውን አስልመው ራሱን፣ ወይ ደግሞ ዑመር ኢብኑ አልኸጣብን ከሁለቱ አንዱን እንኳን ሰጠን ብለው ዱዓ ያደርጋሉ። ዑመር ኢብኑ አልኸጣብ አንዳንድ ጊዜ እየሄዱ ወደ መስጂድ አልሐራም ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱበት ቦታ ጠጋ ያሉ ያዳምጡ ነበር። ሲያስቡ ሲያስተውሉ አንድ ቀን ይሄ ነገር በቃ ሽዕር ነው ግጥም ነው ወይ ድግምት ነው የሚሆነው፣ ለማንኛውም እስቲ ላዳምጠው ብለው ጠጋ ይላሉ። ሲያዳምጡ ነብያችን ሰለላሁ ዐለይሂ ወሰለም ሱረቱል ሐቃ ይቀሩ ነበር። ሽዕር ነው ግጥም ነው ሌላ ነገር አይደለም እያሉ እያወሩ እያለ በውስጣቸው ኢነሁ ለቀውሉ ረሱሊን ከሪም ወማ ሁወ ቢቀውሊ ሻዒር የሚለው አያ ይመጣል። የገጣሚ አባባል አይደለም የሚለውን የቁርአን አያ ነብያችን ሰለላሁ ዐለይሂ ወሰለም ሲያነቡ ይሰሙና ሽዕር አይደለም ማለት ነው ጀማይ ዋሽ ሰውየው ነገር በቀበለው የሚከፋ ነገር አይደለም፣ በትዕቢት ተወጥሬ መጋፈጥ የለብኝ መቀበል አለብኝ እያሉ ቀልባቸው ያስባል። فوقع الاسلام في قلبي ይላሉ። አንድ ቀን ከዚያ በኋላ ወጣ ሲሉ ደግሞ የጃሂልያው ስሜታቸው ይገነፍልና ይሄ ሰውዬ እንደው በቃ አገር እየበጠበጠ ነው አይደለም ለምን ነው ማልገለው እሱን ይሉና ነብያችን ሰለላሁ ዐለይሂ ወሰለም ለመግደል አስበው ሰይፋቸውን በወቅቱ ያለውን ነገር ታጥቀው ሙተወሽሐን ቢሲላሂ
ብድግ ብለው ወዳሉበት ቦታ ለማጣራት ያመራሉ እየሄዱ ያለ ኑዓይም ኢብኑ አብዱላህ النحام العدوي የሚባል የሳቸው ቤተሰብ ተወላጅ የሆነ ሰው መንገድ ላይ ያገኛቸዋል ወይም احد بني زهره او رجل من بني مخزوم ብቻ አንድ ሰው አገኛቸው የት እየሄድክ ነው ዑመር ሆይ ይላቸዋል እባክህ ከተማችን ተበጠበጠ አገር እየተረበሸ ነው ያለው አዳዲስ ነገሮች መጡ ይሄንን መቋቋም አልቻልኩም ከዚህ በኋላ ገድየው ጊዜ እኔም ማርፌ ወገኖችንም ማሳርፋለሁ ብዬ ወደ መሐመድ ያመራሁ ነው ይላሉ ሞኝና አንተ አላቸው እቤት ውስጥ ያለውን ችግር ሳታጣራ የበኑ ሐሽም ተወላጅ የሆነውን በእነሱ ሰይፍ እየተጠበቀ ያለ ሰው እገላለሁ ብለህ ትሄዳለህ መጀመሪያ ቤትህን አጥራ ይላቸዋል ይበልጥ ሊያናድዳቸው ፈልጎ ነው ምንድነው ደግሞ ቤቴ የተፈጠረው ያንተ እህት ራሷ ፋጢማ ቢንቱ الخطاب ምን እንደሆነች አታውቅም لقد صبأت ሷምኮ ተበላሽታለችና ይነግረዋል ለዑመር ይሄማ በቃ ያ ሰዒድ ኢብኑ ዘይድ ይሆናል የሷ ደግሞ ባለቤት የነበረው ሰዒድ ኢብኑ ዘይድ ነው የሰዒድ ኢብኑ ዘይድ አባት ዘይድ ኢብኑ አምር ደግሞ ድሮ በጃሂልያ ራሱ ጣዖትን ሲቃወም የነበረ ነው ቤተሰቦቻቸው ቀድሞውንም ከቁረይሽ ጋር የተስማማ አቋም የላቸውም እሱ ይሆናል እንጂ ብለው ዑመር ያስቡና ተነስተው እሷ ቤት ይሄዳሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያወቀ ያላወቀን እንዲያስተምር ይመድቧቸው ነበር خباب بن الأرت ተመድቦ ወደ ፋጢማ ቢንቱ الخطاب እና ወደ ሰዒድ ኢብኑ ዘይድ ቤት ሄዶ ቁርአን ያቀራቸዋል ዑመር ሲመጡ በጣም ኃይለኛ ስለሆኑ ሲረግጡ እንኳን መሬቱን በኃይል ቸብ ያደረጉ ነው የሚሄዱት ድምጻቸው አረጋገጣቸውን ሲሰሙ ያ ዑመር መጣ ማለት ነው ይደነጋገጡና በሯን መለስ እንደማረግ ታረጋለች ሴትየዋ የዑመር እህት خباب بن الأرت ደግሞ ወደ ጓዳ እንዲደበቅ ያደርጋሉ ዑመር መግደል እንጂ ሌላ ነገር አያውቅም ይሄ ሰው በእጃችን ይጠፋል ብሎ ሰዒድ ኢብኑ ዘይድ ቁጭ ይላል ዑመር መተው ሲያበቁ ይቆረቁራሉ ክፈቱ ምን ትፈልጋለህ አይ ክፈቱ ብለው እንደማንም በኃይል ከፍተው ሲያበቁ ይገባሉ ما هذه الهينمه አሉ ምንድን ነበር የሆነ ድምጽ ሰምቻለሁ ምን ይያላችሁ ምንድነው ተነቡት ይላሉ ما عدا حديثا تحدثنا به እየተነጋገርንበት ያለ ጉዳይ ነው በቤታችን ውስጥ መነጋገር የለም እንዴ ሲሉ ሰዒድ ኢብኑ ዘይድ ዑመር አሁን በቁጣ ግንፍል ይሉና ሰዒድን ይዘው መሬት ጥለው ሲያበቁ ከላይ ሆነው በደብደብ ይጀምራሉ ፋጢማ ቢንቱ الخطاب ያው የዑመር ደም አለባትና እሷም ጀግና ናት ሄዳ ዑመርን ባለ በሌለ ጉልበታ ትይዛቸዋለች ወግጅ ብሎ ሲያበቁ እሷን እንደገና በጥፊ ሲመቷት ደሟ በፊቷ ሲፈስ ያያሉ አይ እንደውም ማረጌ ነው ብሎ ደግሞ ይቆረቁራቸዋል ሁለት ስሜት ነው በዑመር ውስጥ ያለው አንድ ቀና አመለካከት ይመጣባቸዋል ሌላ ጊዜ ደግሞ ያው በዘር የነበረው ነገር يسترع في داخله ደሟ ሲፈስ ያዩ ጊዜ አሁን እቺ ልጅ ተረጋግቼ ማነጋገር ሲገባኝ መደብደቤስ ምንድነው ብለው ሰውየውንም ተተው እሷንም ተተው ቁጭ ይላሉ ግን እስካሁን የምታነቡትን ነገር ብትነግሩኝሳ እጨም የሆነ ነገር አንብባችኋል አንነግሩኝም እንዴ ብሎ ሲጠይቁ አንተ ነጃሳ እሱ ያወረደው አላህ ያወረደው ቁርአን ያኮ እስልምናን ተቀበለናል ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ እስቲ የምታመጣውን አይሃለሁ ብላ ፈጠጥ ብላ ትናገራለች እህቲቱ ዑመር ኢብኑ الخطاب ተይው ይሄንንና እስቲ ያነበብሽውን አንጭልኝ ይላሉ አይ ካልታጠብክና ከቆሻሻ ካልተጸዳዳ ቁርአንም ፈጽሞ ላንተ አልሰጥህም እንዴ ለምንድን ነው የምሰጥህ ብለው ኮስተር ማለታቸውን ሲያው ሄደው ተጣጣው አንዳንድ ሪዋያዎች እንደሚሉት ከዚያ በኋላ ዑመር ማንበብ ይችሉ ነበር የመካ ማህበረሰብ አብዛኛው የማንበብ ችሎታ የለውም ዑመር ግን ከተማሩት ሰዎች ይቆጠሩ ነበርና ቀበል ብለው ሲያበቁ ቢስሚላሂ الرحمن الرحيم የሚል ያያሉ ለመጀመሪያ ጊዜ ሲያነቡት ነው አስማኡን طيبات ሙባረካት አሉ እንዴ ጥሩ ነገሮች ናቸው እነዚህ ስሞች ደስ የሚሉ አሉና طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى تنزيلا ممن خلق الارض والسماوات العلى الرحمن على العرش استوى له ما في السماوات وما في الارض وما بينهما وما تحت الثرى
በቅደም ተከተል አያዎቹን ያነቡና ምርክ ያደርጋቸዋል ለመሆኑ ይሄንን ስቃወም የኖርኩት ምን ሆኜ ነበር በጣም ተሳስቻለሁኝ እኔም እገባለሁ ማን አባቱ ነው የሚከለክለኝ አሉ እንግዲህ ዑመር የመጨረሻ ጀግና ናቸው እስልምናን ለመቀበል ወሰኑና እገባለሁ ብሎ ሲናገሩ ተደብቀው የነበሩት ኸባብ ኢብኑ አልአረጥ ረዲየላሁ ዐንሁ ያ ዑመር አሉ እዚያው አሉበት ጓዳ ሆነው ነብዩ ሰለላሁ ዐለይሂ ወሰለም ትላንትና ዱዓ ሲያረጉ ነበር መካ ውስጥ ካሉ ሁለት ሰዎች መካከል አንዱን እስልምና አስገባውና እስልምናን ነስር ስጠው ሲሉ ነበር ያቺ ዱዓ ላንተ ደረሰች ብዬ አስባለሁኝ እኔ ስለዚህ ይሄን ነገር ብትቀበለው መልካም ነው የሚገባው እንዴት እንደሆነ ብናውቅም እዛው ብናደርስ ይሻላል እሳቸውን ወደ ለምን አታነጋግርም ይላል በቃ ሄዳለሁ ብለው ሰይፋቸውን ወደ ላይ ይዘው እንዳዘጋጇት ከሰገባዋ እንዳወጧት ተነስተው ወደ ዳሩል አርቀም ይሄዳሉ ዳሩል አርቀም ማለት የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የትምህርት ማዕከል ነበር እዛ ዳሩል አርቀም ሲደርሱ ሱሐቦች በርቀት ያዋቸዋል ዑመር መጣ ይላሉ ሐምዛ ገና አዲስ የገቡ ስለነበሩ ወዑመር ቢሆንስ አሉ እሳቸውም ከዑመር ያልተናነሰ ጀግና ናቸው ኢን ጃአ ለኸይር በذلنا له ما يريد وإن جاء لغير ذلك أعطيناه ما يريد ለኸይር መጥቶም ከሆነ የሚፈልገውን ኸይር እንሰጠዋለን ችግር የለም ለክፉ ከመጣም ደግሞ እንዳመጣጡ እናስተናግደዋለን ዑመር የመጣ እንደው ይሄን ያህል መርበትበት ምን ያስፈልጋል ይሉና ሐምዛ እንደዚሁ ኮስተር ብለው ያበረታቷቸዋል ነብዩ ሰለላሁ ዐለይሂ ወሰለም ዑመር መጣ ማለት ሲሰሙ دعوه يدخل አሉ ተውት ይግባ አሉ ዑመር ገቡ ከገቡ በኋላ ለምንድነው ማትገባው ብለው ዳዕዋ ያደርጉላቸው አይ ለገባ ነው የመጣሁት ነኝ ብቻ የሚባለውን ንገረኝ ሚሰራውን እሰራለሁኝ ነኝ أشهد أن لا إله إلا الله وأنك رسول الله አላህን አንድነትም እመሰክራለሁ አንተም የአላህ መልእክተኛ መሆንህን ከሚመሰክሩት አንዱ እኔ ነኝ ብለው ሲያበቁ ሸሃዳቸውን ያረጋግጣሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እስልምና መግባታቸው ለሰሃቦች ታላቅ ደስታ ነበር በዚያን ሰዓት ወደ እስልምና ልግባ የሚል ሰው ንፍቅና አለበት ለተንኮል ነው ተብሎም አይታሰብም ምክንያቱም ሙስሊሞች ሁሉ በጭቆና ውስጥ የነበሩ ስለሆኑ ያው ቆርጦ ወስኖ የሚመጣውን ችግር ለመቀበል የተዘጋጀ ሰው ብቻ እንደሚመጣ ያውቁ ስለነበረ ዑመር ኢብኑ ኸጣብ እንደ ሌሎች ሙስሊሞች ሙስሊምነታቸውን ደብቀው መኖር አልፈለጉም ድብብቆሽ ነገር ለዑመር አይስማማቸውምና ሮጠው فرعون هذه الامه ወደ ተባለው ታላቁ ሙጅሪም አቡ ጀህል ቤት ይሄዳሉ አቡ ጀህል በእናታቸው በኩል አጎታቸው ነው ቆርቁረው ይሄዳሉ ፈልጌው ነበር ሲሉ ደስ ብሎት ዑመር መጣ ብሎ ሊቀበላቸው ይመጣል አንድ ነገር ልነግርህ ፈልጌ ይሉታል ምንድነው የምትነግረኝ መርሐበን አላቸው ግባ ማለት ነው አይዞ ምንድነው ችግሩ ሲላቸው أشهد أن لا إله إلا الله وأن محمدا رسول الله ሸሃዳቸውን እፊት ለፊቱ ሲያቀርቡ ሌላው ላይ እንደሚፎክረውና በሌሎች ላይ እርምጃ እንደሚወስደው ዑመርን መዳፈር ግን አልተሳካለትም የወሰደው የነበረው አማራጭ ቀበሐከ الله وقبح ما جئت به አላህ አንተን መጥፎ ያድርግህ መጥፎ ነህ ምን ጊዜም ያመጣኸውንም ልም ያድርገው ብሎ ሲያበቃ በሩን ዝግት አደረገ በር ከመዝጋት ውጪ ያደረገው ነገር የለም ከዛ ተነስተው ሲያበቁ ደግሞ የእናታቸው ወንድም አልዓስ ኢብኑ ሂሻም የሚባል ሌላ አለ እሱም ዘንድ ሄዱ ጉዳይ ኖሮኝ ነው የመጣው አንድ ነገር ልነግርህ ታዲያ ምን ችግር አለ አይ ልነግርህ የመጣሁት እንኳን መስለሜ ልነግርህ ነው አልহামዱሊላህ አላህ ለዚህ ያበቃኝ አሽهد ان لا اله الا الله وان محمدا رسول الله ይላሉ በየአካባቢው ይሄዱ ያውጃሉ እሱም እንደዚሁ በሩን ዘግቶ ምንም አልተናገረም ይሄኛው اغلق الباب دونه መለስ ይላል ዘግቶ ማን ነው እዚህ ከተማ ውስጥ ወሬ በሰፊው የሚያወራ ወረኛ ሰው ፈልጋለሁኝ ዑመር ሰለመ ብሎ የሚያወራልኝ ሰው ብለው ልክ ነው ያዙት ከሙሽሪኮች ጋራ
ሲያጠያይቁ ጀሚል ኢብኑ ማዕመር አልጁመሂ የሚባል አንድ ሰው ነበረ እሱ ይነገራቸዋል ተነስተው በፍጥነት እሱ ዘንድ ይሄዳሉ አንድ ወሬ ሰማ ሆይ ይሉታል ምንድነው ደሞ እሱ ሰለምኩኝ እኮ ነው ያሻዱ አላ ኢላሃ ኢላላህ ወአና ሙሐመድን ረሱሉላህ ሲሉ እዚያው ቆሞ ሄዶ ሲያበቃ ለሰዎች ለማውራት ጊዜ ስላላገኘ ያ ማዕሸረ ቁረይሽ ይላል ቁረይሾች ሆይ ስሙ ስሙ ጉድ ስሙ ብሎ ያውጃል صبأ عمر بن الخطاب صبأ عمر بن الخطاب عمر بن الخطاب ተበላሸ ወደ አዲሱ ሃይማኖት ገባ ብሎ ሲያበቃ ያውጃል ይሄን የሰሙ ጊዜ ቁረይሾች ተሰባስበው ዑመርን አንድ ጊዜ ይከባሉ የፈለገ ጠንካራ ቢሆንም በብዛታችን ሳናም በረከከው አንቀርም ብለው ይታገላሉ ዑመርም ትግል ጀመሩ በቃ መታረጉትን አድርጉ እስከ መጨረሻው ፋለማችኋለሁ ሰልም ያለው ደሞ መደረግም ያለበት ነገር ነው አላህ አንድ ነው ማለት ምኑ ነው እናንተን የሚያስከፋቸው አላህ አንድ ነው ብቸኛ ነው እሱን ነው የምናመልከው ይናገራሉ ይጮሃሉ ቁረይሾች ግማሹ ዱላ ያለው በዱላ መኮርኮም የቻለ በኩርኩም ሁሉም በቦክስ የቻለውን አቅሙ የፈቀደለትን ምት ዑመር ላይ ያወርዳል ግማሽ ቀን በዚህ ትግል ይቆያሉ ከዛ በኋላ ሲያቅታቸው ቁጭ ይላሉ የታገሉትን ያክል ታገለው ሲያበቁ افعلوا ما بدا لكم فوالله لو كنا 300 نفس لو كنا 300 رجل لقد تركناها لكم أو تركتموها لنا የፈለጋችሁትን ስሩ የሚታያችሁን ነገር ሁሉ አድርጉ والله 300 ጎበዝ ቢኖር ወይ መካን ተተውልናላችሁ ወይ ተተነላችሁን ወጣለን እንጂ በምንም አይነት ለናንተ እጅ አንሰጥም ነበር ቁጥራችን አናሳ መሆኑን አይታችሁ ነው ስሩም ታደርጉትን አድርጉ ቁጭ ብለው ሲናገሩ ሰዎቹ ዙሪያቸውን ከበዋቸው ይቀመጣሉ ሲሰለቻቸው ሁሉም ተበታትኖ ወደ ቤቱ ይሄዳል የቆሳሰለ ሰውነታቸው ቁስሉን ይዘው ወደ ቤታቸው ይመለሳሉ ሙሽሪኮች በዚህ ድብደባ በዚህ ማቁሰል አልረኩም አልተደሰቱበትም ዑመር ሰለመ ትላንት ሐምዛ ሰለመ ሁለት ያሉን ጀግኖች እነሱ ነበሩ እነሱ ከገቡ አለቀልን ማለት ነው ስማችንም ይጠፋል እነኚህ ሰዎች ገለን ስናበቃ ቀሪውን ሳካ አድርገን ደካሞች ሆነው እንዲኖሩ ካላደረግን በስተቀር እኛ ዋጋ የለንም እነኚህ ሰዎች አልቻልናቸውም ይላሉ ከዛ በኋላ ተሰባስበው የዑመርን ቤት ይከባሉ زحف المشركين إلى منزل عمر بن الخطاب روى البخاري في صحيحه عن ابن عمر قال بينما هو في الدار خائفا إذ جاءه العاص بن وائل بيتاتشو عمر بسقات كج بلو يالا عاص بن وائل السهمي يتبالى عند قريش جنانا حبتامسو يمتال وعليه حلة وقميص مكفوف بحرير بحر تكمكما كومبليتنا كلاي دغمو كابورت ነገር ለብሶ ይመጣና በጃሂልያ ሁለፋ የሚባል ነገር ነበራቸው ሁለፋ ማለት አንድ ጎሳ ከሌላ ጎሳ ጋራ ይዋዋላል ስምምነት ነገር ይፈጥራሉ ችግር ቢፈጠር ከኛ ጋር ልትቆሙ ችግር ቢፈጠርባችሁ ለናገዛችሁ የሚል ነው ዓስ ኢብኑ ዋኢል ከበኑ አዲይ ከዑመር ቤተሰቦች ጋራ ሒልፍ ነበረውና ይመጣና ማለክ አላቸው ምን ሆንክ ዑመር ሆይ ብሎ ይጠይቃቸዋል زعم قومك انهم سيقتلوني ان اسلمت የሰለምኩ እንደሆነ እንደሚገሉኝ አንተ ወገኖች እየተናገሩ ነው ያሉት لا سبيل اليك አላቸው አንተን ለመግደል እንኳን ምንም መንገድ የላቸውም እኔም አንተ ጋለሁኝ ማን ነው የሚነካ ብሎ ያበረታታቸዋል ካፊር ነው ሰውየው ያው ድሮ የነበረውን عهداቸውንና ሒልፋቸውን ለመጠበቅ ነው እንጂ يقول عمر رضي الله عنه بعد ان قالها امنت እቺን ከተናገረ በኋላ ተረጋጋው አሉ ሰዎች ዙሪያውን ቆመዋል እንግዲህ ዑመርን እንገላለን ብለው قال فخرج العاصي فلقي الناس قد سال بهم الوادي عاصي ከቤቱ ሲወጣ ሰዎች ወንዙ በማዕበል ያመጣቸው ይመስል እየተገተለተሉ በብዛት
ወደ ዑመር ሲያመሩ ያገኛቸዋል አይነ ቱሪዱን የት ለመሄድ አስባችሁ ነው ወዴት ነው ጉዞ ብሎ ሲጠይቋቸው هذا ابن الخطاب قد صبا ይሄ እኮ የኸጣብ ልጅም በቃ ተበላሸ እዛው አዲሱ እምነት ገባና አስለመ ላለ ማለት ሰበአ የሚል ቃል ይጠቀማሉ ሰበአ ማለት ሃይማኖት ቀየረ ማለት ነው እንደነሱ አባባል ላ ሰቢለ ኢለይህ አላቸው እሱን እንኳን መንገድ የላችሁም ልትነኩት ብትመለሱ ይሻላል ሲላቸው የሚያከብሩትም ሰው ስለነበረ አለቃችን እንዲህ ካሉማ ብለው فكر الناس عنه بتنتናቸው ወጣ ይላል ابن اسحاق በሳቸው ዘገባ እንደመጣው ምን ይላል والله لكانما كانوا ثوبا كشط عنه ከዑመር ላይ እንደተገፈፈ ልብስ ነበር የሆኑት ሰዎቹ ብትን ብለው ወደ የቦታቸው ሲሰራጩ ዑመር ኢብኑ ኸጣብ በመስለማቸው የሙስሊሞች ደስታ በጣም ከፍተኛ ነበር አብዱላህ ኢብኑ አባስ እንደሚሉት سألت عمر رضي الله عنه لأي شيء سميت الفاروق الفاروق ተብለህ የተጠራኸው ለምንድነው ብዬ ዑመርን ጠየቅኩኝ አሉ ኢብኑ አባስ قال أسلم قبلي حمزة بثلاثة أيام حمزة كان بفيت ሶስት ቀን ቀደም ብሎ ነበር የሰለመው ከዛ የሐምዛን አሰላለም ታሪክ በዝርዝሩ ያስቀምጡና ያሳለፍነው ማለት ነው እኔም ከሰለምኩ በኋላ قلت يا رسول الله ألسنا على الحق وإن متنا وإن حيينا حق لا አይደለንም እንዴ ብንሞትም ብንኖርም حق ይዘንል እንዴ አልኩና ነብያችን ሰለላሁ ዐለይሂ ወሰለም ጠየቅኳቸው قال بلا እንዴታ حق ما ይዘናል የኛው ነው حق አሉ والذي نفسي بيده إنكم على الحق وإن متم وإن حييتم ብትሞቱ ብትኖሩ حق ላይ ነው ያላችሁ ታሉ ነብዩ ሰለላሁ ዐለይሂ ወሰለም ታዳማ ይሄ ከሆነ فيما الاختفاء ድብብቆሹ ለምንድነው ለምን በግልጽኛ እናንተ አቋምና የኛ አቋም በጣም የተለያየ ነው ብለን አናውጅም እምነታችን ከሙሽሪኮች አቋም ጋራ የማይገናኝ መሆኑን ለምንድነው ማንናገረው والذي بعثك بالحق لنخرجنك እርሶንም ይዘን አደባባይ እንወጣለን እርሶን ሐቅ አስይዞ በላከው ጌታ ስም እመላለሁ ይሄን እናደርገዋለን ይላቸዋል ከዛ ሙእሚኖች በሐምዛ 39 ነበር ቁጥራቸው የደረሰው በዑመር 40 ደረሰ ሁለት ሶፍ የሆኑና በአንደኛው ሰልፍ ዑመር ኢብኑ ኸጣብ በሌላኛው ክንፍ ሐምዛ የሆኑና አላሁ አክበር ይያሉ 40 ሰዎች በሺዎች የሚቆጠሩ ህዝቦች መካከል ሁላቸውም እንደ ጠላት በሚያዋቸው ህዝቦች መካከል ወደ መስጂድ አልሐራም ያመራሉ ቁረይሾች ይሄንን ሲያዩ በጣም ተጨነቁ አለቀ ነገሩ በቃ ከዚህ በኋላማ አልቻልናቸውም ብለው ይጨነቃሉ ከዛ በፊት የነበረው ድፍረት በግማሽ ቀነሰ በሙእሚኖች ላይ ይሰነዘር የነበረው ጥቃት በግማሽ ቀነሰ ዑመር ያስፈሪነትም ነሲብ ነበራቸው እድል ነበራቸውና ከዚያን ቀን ጀምሮ ነብያችን ሰለላሁ ዐለይሂ ወሰለም አልፋሩቅ ብለው ጠሩኝ ይላሉ አልፋሩቅ ማለት የሚለይ ማለት ነው ሐቅና ባጢልን በጥር አድርጎ በግልጽ ለህዝብ ያሳየ ዑመር ኢብኑ ኸጣብ ነበር ማለት ነው በገሃድ ለማሳየት በኩል قال ابن مسعود رضي الله عنه ما كنا نقدر أن نصلي عند الكعبة حتى أسلم عمر كعبة زند هدو لمسجد أنشلم نبرة عمر اسكسلم درس عمر كسلم بوحالا ግን እየሄድን መስገድ ጀመርናል كعبة زند هدو የሚሰግዱት ነብያችን ሰለላሁ ዐለይሂ ወሰለም ብቻቸውን ነበር ሰሃቦች በየቦታቸው እንደውም በየሸለቆው እየሄዱ ነበር ተደብቀው የሚሰግዱት وعن صهيب رضي الله عنه قال لما أسلم عمر ظهر الإسلام عمر سيسلم جزء اسلمناهم فنتو بلو تايي لهزب ودعي إليه علانية بقهادم ودسلمنا سبكا مدرق جمرة وجلسنا حول البيت حلقا بكعبا زوريام دمو كب نقر يسران مكمتنا ممامار جمرنا ምክንያቱም እነሱ ቁጭ ሲሉ ሙሽሪኮች ለማጥቃት ቢያስቡ ምን አገባቸው ብሎ ደግሞ የሚያፈጥ ዑመር ኢብኑ ኸጣብና ሐምዛ ከመካከላቸው ስለተገኙ ወጡፍና ቢልበይት ከዕባንም ጠዋፍ ማድረግ ቻልናሉ
وانتصفنا ممن غلظ علينا ورددنا بعض ما يأتي به ድሮ በጭካኔ ያሰቃዩን የነበሩ ሰዎችንም መልስ መስጠት ጀመርን አሉ ሙሉ ለሙሉም ባይሆን የተወሰነ ምላሽ መስጠት ጀመርን ይላሉ አብዱላህ ኢብኑ መስዑድ በሌላ አባባላቸው ማዚልና አዕዘተን منذ أسلم ዑመር ከሰለመ በኋላ ሀያሎች ከመሆን የተወገድንበት ጊዜ የለም አሉ ምን ጊዜም ድሉ የኛ ሆኖ ነበር ይላሉ ዑመር ኢብኑ ኸጣብ መስለማቸው ለሙስሊሞች ትልቅ ፈትህ ቢሆንም ቁረይሾች በሙስሊሞች ላይ ያደርሱት የነበሩትን ግፍና በደል ጨርሰው አቁመዋል ማለት አይደለም የተለያዩ ዘዴዎችን እየፈጠሩ በተለያዩ አጋጣሚዎች እየተጠቀሙ በነብዩ ሰለላሁ ዐለይሂ ወሰለምና በሙእሚኖች ላይ ጥቃት ማድረስን ብሎም የግድያ ሙከራ ከማድረግ የተቆጠቡበት ጊዜ አልነበረም ይሄ ሁኔታ ደግሞ አጎታቸውን አቡ ጣሊብን በጣም ያሳስብ ነበር የነብያችን ሰለላሁ ዐለይሂ ወሰለም አጎት የሆኑት አቡ ጣሊብ ቁረይሾች መተው ባለፈው እንደተነጋገርነው ዑማራቱ ኢብኑ ወሊድ የሚባል ልጅ እንስጥህና መሐመድን አስረክበን እንግደለው አንተ ልጅ ነው የምትፈልገው ይሄው ሰጠንህ ብለው ተደራድረው እንዳልተሳካላቸው አይተዋል አቡ ጀህል ነብያችንን ሰለላሁ ዐለይሂ ወሰለም ለመጨፍለቅ ድንጋይ ይዞ መጥቶ በመላእክት አማካኝነት መከላከል እንደተደረገለት ተመልክተናል ዑትባ ረግጧቸዋል ኢብኑ አልኸጣብ መስለምና ሐምዛ መስለም የቀነሰው ችግር ቢኖረውም ቁረይሾች የሚያደርጉት ተንኮል እንዳልተቆጠበና እንዳላለቀ አቡ ጣሊብ ጠንቅቀው ያውቁ ነበር ለዚህ ጉዳይ ማ ይغني ሐምዘቱ ወዑመር ዑመርና ሐምዛ ብቻቸውን ምን ሊያደርጉ ይችላሉ ይሄኮ መሰረታዊ መፍትሄ ያስፈልገዋል ምን እናድርግ ይሉና ቁረይሾች ደግሞ በግላቸው እየተወያዩ እንገለዋለን ብለው ድምዳሜ ላይ መድረሳቸው ኢንፎርሜሽንም ስለደረሳቸው ተጨማሪ ማለት ነው አም አብረሙ አምራን فإنا مبرمون ብሎ ቁርአኑ እንደጠቆመው አቡ ጣሊብ በኑ ሐሽምና በኑ ሙጠሊብ ኢብኑ አብድ መናፍን ይሰበስባል በዚያ ስብሰባ ላይ ንግግር ያደርጋል እናንተ ወገኖቼ ሆይ ይሄ የወንድሜ ልጅ ለሰው ክፉ አያስብም ግን ቁረይሾች ካልገደል ነው ይያሉ መወሰናቸው የታወቀ ነገር ነው እኛም ቤተሰቦቹ ከተበታተንና ግማሾቹ ከሱ ጋር የሚቆሙ ከሆነ ይሄ ልጅ ይገደላል ሄዶ ጉዳቱ ለኛ ነው አለ እሱ ከዝምድና አኳያ ነው የሚናገረው ስለዚህ ሁላችሁም እኔ የማቀርብላችሁን ሐሳብ ልትቀበሉኝ ይገባል ለሱ ስንል እንሞታለን ብላችሁ ግልጽ አቋማችሁን አሳውቁ እሺ ይሉና አቡ ጣሊብን ይቀበላሉ ሙስሊሞቹም ያልሰለሙትም ጭምር ሙስሊሞቹ ለእምነታቸውም ጭምር ሲሆን ያልሰለሙት ደግሞ ለዝምድናቸው ወገናዊነት ቁርቋሬ ተሰምቷቸው የፈለገ ቢሆን አሳልፈን አንሰጥም በእኛ ላይ የተሰነዘረ ጥቃት ማለት እኮ ነው ይሉና ይቀበሉታል ሁላቸውም አንድ አቋም መያዛቸውን ያያሉ ይሄ ሰው እንግዲህ ይሄን ያክል ቤተሰቦቹን ማሰባሰብ ከቻለ አንገለውም ማለት ነው ካልገደልነው ሌላ አማራጭ መውሰድ አለብን ሐሽማውያንና የሙጠሊብ ቤተሰቦች ሁሉ ላይ ማዕቀብ መጣል አለብን ይላሉ ሙቃጣዓ ዓማ እሺ ብለው ውይይት ያደርጋሉ ምክንያቱም አራት የተከሰቱ ታላላቅ ነገሮች ይበልጥ ደግሞ አቃጥሏቸዋል የዑመር መስለም እንደገና ነብዩ ሰለላሁ ዐለይሂ ወሰለም ድርድሩን አለመቀበል እንደገና የሐምዛ መስለም እንደገና ደግሞ የበኑ ሐሽምና በኑ ሙጠሊብ ከለላ የመስጠት ስምምነት እነኛ አራት ነገሮች ይበልጡን ቁረይሾችን ያናድዱና ማዕቀብ መጣል ነው ያለብን እሺ ውይይት ያደርጋሉ 8 ነጥቦች ላይ ይደርሳሉ በበኑ ሐሽም ላይ ሊወሰዱ የሚገቡ እርምጃዎች ብለው ከዛሬ ጀምሮ ማንንም የቁረይሽ ተወላጅ ከበኒ ሐሽምና ከበኑ ሙጠሊብ ላ ያገባ አንድ ሁለተኛ ለነሱ ላይሸጥ ከነሱም ላይገዛ ሶስተኛ በኑ ሐሽምና በኑ ሙጠሊብ ጋራ ቁጭ ብሎ ሲነጋገር ላይታይ ላይጃሊሱሁም በቤተሰባዊነትም መልኩ ቢሆን እነሱ ጋራ ቅልቅል እንዳይኖር እቤታቸውም እንዳትገቡ
እንዳታነጋግሯቸውም እርቅ ድርድር ሚል ሐሳብ ካቀረቡም እንዳትቀበሏቸው ማንንም ሰው ለበኑ ሐሽምና ለበኑ ሙጠሊብ የእዝነት መንፈስ የሚንጸባረቅበት ካለ ላንቀበለውና እሱንም ጭምር እርምጃ ልንወስድበት በዚህ እንስማማ ብለው ስምንቶቹን ነጥቦች በውይይታቸው ይደርሱባቸዋል ይሄንን የምናደርገው በኑ ሐሽም መሐመድን አሳልፈው እንዲገደል እስከሚያስረክቡን ድረስ ነው ከሰጡን ሰላም ነው ካልሰጡ ግን ይሄ እስከ መጨረሻው መቀጠል አለበት ቢፈልጉ ሁላቸውም ይለቁ በረሃብ በስቃይ ይንገላቱ ምን አገባንኛ ይሉና ይሄንን ይወስናሉ ይሄ ነገር ደግሞ በቃል ብቻ ሳይሆን በጽሁፍም መስፈር አለበት የሚጽፍልን ሰው ፈልጉ ይባልና በጊድ ኢብኑ ዓሚር ኢብኑ ሐሽም የሚባል ሰው ይጠራል ከነስሙ አስከፊ በጊድ ማለት የተጠላ ማለት ነው ቃል በቃል ትርጉሙ ይሄንን በጊድ የሚጠሩትና ደብዳቤውን ወይም የስምምነት ወረቀቱን ይጽፋል ነብያችን ሰለላሁ ዐለይሂ ወሰለም ይሄን ይሰሙና ዱዓ ያደርጉበታል እጆቹ ሰለው ቀሩ ፈሹለት የዱሁ ይላል ይሄንን ወረቀት ይበልጥ አስተማማኝ ለማድረግና በሁሉም ቁረይሾች ዘንድ እንዲከበር ለማድረግ ካዕባ ውስጥ ማንጠልጠል አለብን ይሉና ካዕባ ወስደው ይሰቅሏታል በኑ ሐሽም እና በኑ ሙጠሊብ ሁላቸውም ከነብያችን ሰለላሁ ዐለይሂ ወሰለም ጎን ሲቆሙ ከመካከላቸው አንድ የነብዩ ሰለላሁ ዐለይሂ ወሰለም አጎት የነበረው አቡ ለሃብ ግን ከቁረይሾች ጋር ሄዶ ይሰለፋል ይሄ አደብ ያጣ ልጅ ነው ህዝብ በሱ ላይ አቋም ሲወስድ እኔ ከቤተሰቦች ጋር ብዬ እምቢ የሚልበት ሁኔታ የለም ከናንተ ጋር ነኝ ብሎ ከነሱ ጋር ይሰለፋል ሺዕቡ አቢ ጣሊብ የተባለ ቦታ ላይ ሁላቸውም ተሰባስበው ሲያበቁ ይሰፍራሉ ይሄ ሙሐረም 1 የመጀመሪያ ሌሊት ነብዩ ሰለላሁ ዐለይሂ ወሰለም ነብይነትን ከተሰጡ በሰባተኛው አመት የተፈጸመ ውል ነበር ከዚህ ጊዜ ጀምሮ እስከ 3 አመት ማለት እስከ 10ኛው አመት ድረስ በተከታታይ እነዚያን ሰዎች ቁረይሾች ሳያናግሯቸው ሳይሸጡላቸው ሳይገዙ ሳይጋቧቸው ሳይዋዋሏቸው በገለልተኝነት እንዲኖሩና የማዕቀቡ ሰለባ እንዲሆኑ ባንድ ድምጽ ወስነው ይቀጥላሉ ገንዘብ አለንና እንግዛ ብለው ወደ ገበያ ሲሄዱ ማንንም ሰው እንዳይሸጥላቸው ተብሏል ሸቀጥ አለንና ግዙን ብለው እንዳያወጡ የሚገዛቸው የለም በጣም ተሰቃዩ ከውጭ መጡ ነጋዴዎች እንዳይሸጡላቸው ደግሞ ሄደው ሲያበቁ ዋጋ ይጨምራሉ ገንዘብ ካገኙ ወደ ኋላ ስለማይሉ ነጋዴዎች ያን የጨመረላቸውን ያስቀድማሉ ይሸጣሉ በኑ ሐሽምና በኑ ሙጠሊብ በዚህ ሁኔታ በጣም በረሃብ ይሰቃያሉ የደረቀ ቆዳ ጠብሰው ወይም አቃጥለው እሱን ቆርጥመው ውሃ እስከመጠጣት ድረስ ቅጠል እየፈለጉ አላምጠው እስከ መሰንበት ድረስ ይሄዳሉ እዛች አካባቢ ያሉ ህፃናትና ሴቶች ሲያለቅሱ ሲንጫጩ ቁረይሾች ያያሉ ግን ምንም ልባቸው አይራም አንዳንድ ጥሩ አስተሳሰብ ያላቸው ሰዎችም እንዳይረዷቸው እርምጃው ወደ እነሱ የሚመጣ መሆኑን ስለሚያስቡ በጣም ይቸገራሉ ተደብቀው ወይም በሌላ ባዕድ አማካኝነት የሌሊት ጨለማ ለብሰው ምግብ ነገር ወስደው ሲያበቁ ለዘመዶቻቸው የሚያደርሱ አንዳንድ ሰዎች ነበሩ እዚያው መሐከል كان لا يصل إليهم شيء إلا سرا وكانوا لا يخرجون من الشعب لإشراء الحوائج إلا في الأشهر الحرم قامت عند ጊዜ የተከበሩ ወራቶች የሚባሉ አሉ በእነዚያ ወራቶች ካልሆነ በስተቀር ከነበሩበት ቦታና ከሰፈሩበት መንደር እንኳን ለመውጣት አይፈቀድላቸውም ብዙዎቹ ተጎሳቆሉ ከሱ ተመናመኑ ቢሆንም ግን አቋማቸውን ሳይቀይሩ ቀጠሉ ሐኪም ኢብኑ ሒዛም የሚባል
የኸዲጃ የወንድማቸው ልጅ የነበረ አንድ ሰው ለኸዲጃ ተደብቆ ሌሊት ዱቄት ነገር ያደርስ ነበር አቡል ቡኽቱሪ ኢብኑ ሂሻም የሚባል ሰው ድጋፍ ይሰጠዋል አቡ ጀህል መንገድ ላይ ሲያገኘው የት ነው የምታደርሰው ለሳቢዎች ልታደርስ በፍጹም ብሎ ይተናነቀዋል አቡል ቡኽቱሪ ባክቶ ምን አለ አንድ ሰው ነፍስ ቢያተርፍ እንደማንም ብሎ ያቺ 3 አመት ትጠናቀቅና አቡ ጣሊብ በዚያን ጊዜ ውስጥ በ3 አመት ውስጥ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ሚተኙበት ቦታ ላይ ቁረይሾች በሰላዮቻቸው አማካኝነት ያረፉበትን አውቀው ሲያበቁ ሌሊት እንዳይገሏቸው ከፍተኛ ጥንቃቄ ያደርግ ነበር መጀመሪያ ለራሱ ቦታ ያዘጋጅና ያስነጥፋል እንደገና ለነብያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ያስነጥፍና ማታ እዚያ ተኛ ይላቸዋል የተኙበትን ቦታ በቅርብ ርቀት የሚታዘብ ሰው በትክክል ካየ በኋላ ሰዎች እንቅልፍ ሲወስዳቸው ከዛ መሃል አንስቶ ሲያበቃ ራሱ ቦታ ያስተኛቸዋል ከልጆቹ አንዱን ሄዶ ነብዩ ሰለላሁ ዐለይሂ ወሰለም የተኙበት ቦታ ያስተኛል ቢገሉትም ይግደሉት የኔ ልጅ ብሎ እስከዚህ ድረስ ነው ለነብዩ ሰለላሁ ዐለይሂ ወሰለም ያደርግ የነበረው እንክብካቤና ጥበቃ ማለት ነው ሆኖም ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ከማድረግ አልተቆጠቡም የሚያገኙትን አጋጣሚ ሁሉ በመጠቀም በተለይ በሐጅና በበዓላት አጋጣሚዎች የውጭ ህዝቦች ሲመጡ እሳቸውም ሆኑ ሱሐቦቻቸው ባለሌለ አቅማቸው እንደማንም ተጣጥረው ጉልበትም ደክሟል ችግርም አለ ሆኖም ዳዕዋውን ያደርጋሉ በዚህ ሁኔታ 3 አመት አለቀ ሙሐረም ከነብይነታቸው በ10ኛው አመት ሙሐረም 1 ልክ 3ኛው አመት ሙሉ ለሙሉ ስትጠናቀቅ ያቺ የስምምነት ወረቀት መቀደድ አለባት የሚል ይፈጠራል ከዚያው ከሙሽሪኮች መካከል ምክንያቱም ስምምነቷ ስትጻፍ ያምባገነኖቹ ጫና ሌሎችን አስገድዶ እንጂ ሁሉም ተስማምተውበት ወደውት አልነበረም ማበይነ ካሪሂን ወራዲን የተደሰተባት አለ ሆዱ ልቡ ሳይደግፍ ምን አደርጋለሁ ከማህበረሰቡ አልነጠል ብሎ የተስማማም አለ ሂሻም ኢብኑ ዐምር من بني عامر بن لؤي يتبع سو هشام بن عمرو بدقلنا ለበኑ ሐሺም በድብቅ ቀለብ ይልክላቸውና ይረዳቸው የነበረ ሰው ነው በእናቱ በኩል ደግሞ አቲካ ቢንቱ አብዱል ሙጠሊብ ናት እናቱ የበኑ ሐሺም ተወላጅ ነው አንድ ዙሃይር ኢብኑ አቢ ኡመያ የተባለ ሽማግሌ ዘንድ ሄድና ዙሃይር ሆይ أرضيت أن تأكل الطعام وتشرب الشراب وأخوالك بحيث تعلم عنده እህል መብላትህ ውሃ መጠጣትህ ያስደስተሃል እነኚህ ዘመዶች እንደዚህ እየተሰቃዩ ምን አይነት አስተሳሰብ ነው ያሰብከው በጣም ገረምከኝ ይለዋል ነገሩን ሲጀምር ወይ ሐቅ ወይ ጉድ ما أصنع وأنا رجل واحد እኔ አንድ ሰው ነኝ ምን ማድረግ እችላለሁ እንዲህ አይነት ግዙፍ ሐሳብ የምታቀርብልኝ والله አንድ ሰው ባገኝ እኔ ራሴ እጄ ቀደው ነበር ይላል አንድ ሰው ማገኘህ እኮ አለው ማን ነው ሲለው እኔ ያለሁ አለው ጥሩ ነው ሁለቱ ነናል ግን አንድ ሰው ፈልጋለሁ ሙጥዒም ኢብኑ አዲይ የተባለ ሽማግሌ ዘንድ ይሄዳል የበኑ ሐሺምን ዝምድና ይቆጥርለትና በኑ ሙጠሊብ የሚደርስባቸው ሐሺማውያን የሚደርስባቸው ችግር አንተ ቸል ብለህ ማሳለፍህ በጣም የሚያሳዝን ነገር ነው እስከ መቼ ነው ዝም የምንለው ሰዎቻችን ሲያልቁ እነሱ እኛ ላይ ችግር ቢደርስ ዝም ይሉ ይመስልሃል እኚህ ሰዎች እኮ ክፉ ሰዎች አይደሉም ለምን ይልና ይወቅሰዋል እኔ አንድ ሰው አሁን ብታወራኝ ምን ማድረግ እችላለሁ ከአቅሜ በላይ ነው ነገሩ ይለዋል አይ አንድ ሰው አገኘሁልህ አለው ማን እኔ ያለሁ አለው እስቲ ሁለተኛ ሰው ፈልግልኛል የኛ ሶስተኛ የሚሆን አይ አግኝቼልሃለሁ ዙሃይር ኢብኑ አቢ ኡመያም እኛ ጋር አለ ሶስት ሆነናል ለምን አንንቀሳቀስም አብغنا رابعا አለው ጥሩ ነው እኛም እንሰራለን ግን አራተኛ ሰው ፈልግልን ይለዋል አራተኛ እሺ ይፈልጋለሁ ሄዶ ሲያበቃ
አቡል ቡኽቱሪ ኢብኑ ሂሻም ወደሚባል ሰው ቤት ያመራና ያነጋግረዋል ለነኛ ሽማግሌዎች ያለውን ሐሳብ ለሱም ያቀርብለታል ምን ይመስልሃል وهل يعين على هذا احد ለዚህ ጉዳይ የሚያግዝ አንድ ሰው እንኳን ልታመጣልኝ ትችላለህ قال نعم አዎ አለ ማን ነው እሱ ነው ያለው አለ ሌላ ሰውሳ ኧረ ገሌም አለ ብሎ ሁለቱን ሰዎች ይነግረዋል ዙሀይር ኢብኑ አቢ ኡመያ ወልሙጥዒም ኢብኑ አዲይ وانا معك فها نحن اربعه يا አራት ሆነን የለም ወይ አራት ሰው ሆነን ስናበቃ አንድ ቁም ነገር መስራት ያቅተናል እንዴ ተሳካም አልተሳካም ለምን አንጀምረውም ይለዋል አይ መልካም ነው ግን አምስተኛ አንጣ ፈልግልኝ ይለዋል አምስተኛ እሺ በቃ ፈልጋለሁ ብሎ ዘምዓቱ ኢብኑ አልአስወድ ወደሚባል ደግሞ ሌላ ሽማግሌ ይሄዳል ዘምዓቱ ኢብኑ አልአስወድ ማለት የነብያችን ሰለላሁ ዐለይሂ ወሰለም የአንዷ ባለቤታቸው የሰውዳ ቢንቱ ዘምዓ አባት ነው የሷን ታሪክ ከጥቂት ጊዜ በኋላ እንመጣበታለን ለሱም ሐሳቡን ያቀርብለትና አሳዛኝ ሁኔታ መሆኑን ይገልጽለታል ዝም ማለታችን እስከመቼ ነው ሲለው ኢላ መተድዑን ያለው ምን እንደማረግ ነው አንተ አሁን ግብዣ ያቀርብክልኝ ያለው ሐሳብ የምታቀርበው አይ እንግዲህ እኛ አራት ሰዎች ተዘጋጅተናል አንተም ብትሆን ከኛ የተለየ ሐሳብ እንደሌለ ስለምናስብ ቅን አስተሳሰብ እንዳለ ስለምንገምት ከኛ እንድትቀላቀል ፈልገን ነው እንጋፈጣቸው እነኚህን ሰዎች እሺ እንሰባሰብ አገናኘን እነሱም ጋር ይልና አምስቶቹ አልሐጁን የተባለ ቦታ አካባቢ ስብሰባ አድርገው ሲያበቁ ነገሩን በጥልቀት ይወያዩበታል ይችን ወረቀት መቅደድ ምንም አማራጭ የሌለው ነገር ነው መቼ ነው እኛ ወደን የተስማማንበት እስከ መቼስ ነው ሰው ሲያልቅ ዝም ብለን የምንመለከተው ይሉና ዙሀይር ከመካከላቸው የመጀመሪያ የምናገረው እኔ ነኝ እናንተ ሄዱና ቁረይሾች ጋር ተቀላቀሉ ጧት እንፈታዋለን ነገሩን ይላል فلما اصبحوا غدوا الى انديتهم እንደ ልማዳቸው በካዕባ ዙሪያ ቁጭ ብለው የሚያወሩባቸው ቦታዎች አሏቸው ወደዛ ማልደው ይሄዳሉ ቁረይሾች እነኚህ አምስት ሰዎችም وغدا زهير عليه حلة ጥሩ ልብሳቸውን ይለብሱና በተለይ ዙሀይር የተባለው ሽማግሌ ምንም ከማለቱ በፊት 7 ጊዜ ካዕባን ይጠውፋል ዞር ብሎ ሲያበቃ ቁረይሾችን ያ አህለ መካ አላቸው እናንት የመካ ህዝቦች ሆይ انا اكل الطعام ونلبس الثياب وبنو هاشم هلكا بنو هاشم እያለቁ ምግብ እንበላለን ውሃ እንጠጣለን لا يباعون ولا يبتاع منهم ሰው አይሸጥላቸው ወይ ከሰው አይገዙ እንዳንገበያያቸው እንኳን አድርገናቸው ሲሰቃዩ እንዴ ጣፍጦን ነው እየበላን ያለነው እየጠጣን ያለነው ምን አይነት ነገር ይመስላችኋል والله لا اقعد حتى تشق هذه الصحيفة القاطعة الظالمة ይቺ ግፈኛ የሆነች ወረቀት ይቺ ዝምድናን የቆራረጠች ወረቀት ሳትቆማመጥና ሳትቀዳደድ በፊት መሬት እንደማልቀመጥ በአላህ ስም ነው የምለው እኔ አልቀመጥም በቃ ከዚህ በኋላ ይልና ምሬቱን አሰባስቦ ገር አቡ ጀህል በመስጂዱ ባንድ ጎን ቁጭ ብሎ ስለነበረ ከذبت አለ ዋሻህ አንተ والله لا تشك አትቀደድም በፍጹም ይሄንን ሲል ዘምዓት ኢብኑ አልአስወድ የተባለው ከአምስቶቹ ሽማግሌዎች አንዱ ደግሞ አንተ والله اكذب አለው አንተ ነህ ቀጣፊ ለምን ነው የማትቀደደው እሱም ከዛ ይናገራል ما رضينا كتابتها حيث كتبت ስትጻፈም አልተስማማንበትም እኛ ግድ በጫና ነው ያደረጋችሁት አንስማማ አቡ البختري صدق እውነት ነው ሰውዬ የተናገረው صدق زمعه ለምን ነው የማይቀደደው ይላል ما رضينا كتابتها حين كتبت لا نرضى ما كتب فيها ولا نقر به በዛች ወረቀት የተጻፈን ነገር አንወድም አናጸድቀውም አንቀበልም እኛ مطعم ابن عدي እንደዚሁ صدقتما وكذب من قال غير ذلك እውነታችሁን ነው ከዚህ ውጭ ያለ የሚናገር ካለ ራሱ ነው ቀጣፊ ምንድነው እንዲህ አይነት ግፍ አይስማማንም نبرأ الى الله منها ومما كتب فيها የሁላቸውም ሐሳብ አንድ ሆነ
ሂሻም ኢብኑ ዐምርም ያንኑ ደገፈ አምስቶቹ ተሰሚነት ያላቸው ሽማግሌዎች ይህን ሲናገሩ አቡ ጀህል ድንግጥ ይላል هذا امر قضي بليل ይሄ ሌሊት የተፈጸመ ነገር እንጂ አሁን በድንገት የተናገራችሁት እንዳልሆነ አውቃለሁ تشوير به في غير هذا المكان ከዚህ ቦታ ውጪ በሆነ ቦታ ውይይት ተደርጎበት ነው የመጣችሁት ገብቶኛል ብሎ ይናገራል አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎትና ሲጠብቋቸውና ሲንከባከባቸው የነበሩት እኔ መፍትሄ ያለኝ ለዚህ ችግራችሁ አሉ ምንድነው ደግሞ አንተ የምትለው አይ የወንድሜ ልጅ የተናገረኝ ነገር ነበር ያቺ ቁረይሾች የጻፏት ወረቀት አላህ ምስጥ ልኮባት ምስጥ በልቷታል የቀረው ቢስሚከ አላሁመ የሚለው ጽሁፍ ብቻ ነው ብሎ ተናግሮኛል ከመቅደዱም ከመነታረኩም ሂዱና ወረቀቷን ዋት እውነት ተበልታ ከሆነ በቃ ሰውየው እውነቱን ነው ልታጠቁት አይገባም አልተበላች ከሆነ አሳልፌ እሰጣችኋለሁ ከዚህ በላይ ማድረገው ምንም ነገር የለኝም መጀመሪያ እስቲ በቅድሚያ ወረቀቱን ይው ብሎ ሐሳብ ሲያቀርብ በላትም አልበላትም መቀደድ እንዳለባት ወስነናልኛ እንሂድ ይሉና አምስቱ ሽማግሌዎች ተያይዘው ይሄዳሉ ወረቀቱ ከተሰቀለ በኋላ ታይቶ አይታወቅም ቤቱ ተዘግቶ ነው የሚቀመጠው ካዕባ ዙሪያውን ነው እንጂ ጧፍ የሚደረገው ሄደው ቢያው ያፈር ክምር ብቻ ነው ያለው ከወረቀቷ የቀረው አካል ቢስሚከ አላሁመ በአላህ ስም የሚለው ብቻ ጥቅስ ነው የቀረው ሌላው ተበልቷል ያን ይዘው ወጡና ወደ ቁረይሾች እንግዲህ ከዛሬ በኋላ በዘመዶቻችን ላይ የተደረገው ማዕቀብ መነሳቱን እናውጃለን ይሄን የሚያደርግ ሰው ካለ በራሱ በግሉ ካልሆነ በስተቀር በቁረይሾች ስም ማድረግ ፍጹም የማይቻል ነገር ነው ብለው ያውጃሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውና ቤተሰቦቻቸው ጋራ ከዚያ ማዕቀብ ከተጣለበትና ከማህበረሰቡ ተገለው እንዲቀመጡ ከተደረገበት ሽዕቡ አቢ ጣሊብ ይወጡና ከህዝቡ ጋር ይቀላቀላሉ ሙሽሪኮች አሁን ትልቅ ተአምር አይተዋል ነብዩ ሰለላሁ ዐለይሂ ወሰለም ምስጥ በልቶታል ብለው መናገራቸው ሁላቸውንም ለእምነት የሚያነሳሳ ድንቅ ተአምር ነበር ሆኖም የማመን ፍላጎቱ የላቸውም ለዚህ በጎ ተግባር የተነሳሱትም ያው ከዝምድና መቆርቆር ተነስተው እንጂ ከኢስላም አኳያ አልነበረም ሆኖም ግን በጎ ተግባራቸው ታሪክ ይዘክረዋል خرج النبي صلى الله عليه وسلم ومعه ومن معه من الشعب وجعل يعمل على شاكلته ከዛ ከወጡ በኋላ በራሳቸው መስመር የዳዕዋውን ስራ ይቀጥሉበታል ቁረይሾችም በሙስሊሞች ላይ የሚያደርጉትን ጫና ማዕቀቡም ቢያነሱም በሌላ ዘዴ የሚያደርጉትን አጣጥፈው ቀጠሉ አቡ ጣሊብ የበኩሉን ጥበቃ ማድረጉን ግን አላቋረጠም ግን እዚያ መሐከል ማለት በሒሳሩ ዘመን ባሳለፈው ጊዜ ውስጥ ሰውነቱ ተጎድቷል ከዛ ሲወጣ በሽታ ይዘዋል እድሜው ከ80 በላይ ነበር የያዘው በሽታ እየተጫጫነው ይመጣል አቡ ጣሊብ መሞቱ አልቀረም አሉ ቁረይሾች ተሰባስበው ይወያያሉ አቡ ጣሊብ ከሞተ በኋላ ደግሞ መሐመድ ላይ ችግር ቢደርስ አጎቱ ሲሞት ቁረይሾች አጠቁት ተብሎ ስማችን ይጠፋል ለዝናችንም ጥሩ አይደለም አሁን አቡ ጣሊብ ይያለ አንድ ውጤት ላይ መድረስ አለብን መልእክተኛ ለአቡ ጣሊብ እንላኪሉና አሁንም ልኡካን ቡድን ያዘጋጃሉ አቡ ጣሊብን የሚያነጋግር فانطلقوا بنا الى ابي طالب فليأخذ على ابن اخيه وليعطه منا وليأخذ لنا منه አቡ ጣሊብን እናነጋግረውና ከኛም በኩል አንዳንድ ነገር ይስጥልን የድርድር ሐሳብ እኛም ትንሽ አንዳንድ ነገሮችን ለዘብ እናድርግ እሱም ደግሞ አቋሙን ለዘብ አድርጎ ሲያበቃ መሃል ነገር ላይ የምንገናኝበት ሁኔታ ቢፈጠር ጥሩ ነው فإننا نخاف أن يموت هذا الشيخ فيكون إليه شيء
فتعيرنا به العرب يقولون تركوه حتى إذا مات عمه تناولوه قالوا أبو طالب زند قربونا يتمرطوا شماغلوች عتبة بن ربيعة شيبة بن ربيعة أبو جهل بن هشام أمية بن خلف እና أبو سفيان بن حرب ከቁረይሾች ተመርጠው ሌሎችም አንዳንድ ሽማግሌዎችን ይዘው 25 ሰዎች ሆነው አቡ ጣሊብ ዘንድ ይሄዳሉ አቡ ጣሊብ ሆይ አንተ መቼስ በእኛ መካከል የታወቀ ደረጃ አለ እናከብርሃለን ደሞ የመጣብህ አደጋ በሽታው እዚህ የሚያስቀርህ አይመስልም እየሰጋን ያለ ነው በእኛና በወንድምህ ልጅ መካከል ያለው ግብ ግብ ደግሞ እየተጧጧፈ እንጂ እየቀዘቀዘ አይደለም ያለው ስለዚህ ለምን አታነጋግረንም በጋራ አገናኝተህ ስታበቃ ድርድር ብናደርግና አስታራቂ ሐሳብ ላይ ብንደርስ ምን አለ እሱም የኛን ሃይማኖት መልከፍ ይተውና እኛም የሱን ሃይማኖት አንነካበትም ተከባብረን ብንኖርሳ ምን አለ አሉ ጡንቻው እንዳላዋጣቸው እያወቁና እየተረጡ መምጣታቸውን የተረዱ ይመስላሉ አቡ ጣሊብ ይሄማ መልካም ነው ንወያይ ማለት አይከፋም ብለው ሲያበቁ ነብያችን ሰለላሁ ዐለይሂ ወሰለም ያስጠራሉ የብነ አኺ ያሉ የወንድሜ ልጅ ሆይ ሃኡላይ አሽራፉ ቀውሚክ የጎኖችህ ተላላቅ ሰዎች ተሰባስበውልሃል ሊያخذوا منك ካንተ አንዳንድ ሐሳብ መውሰድ ይፈልጋሉ አንተም ደግሞ አንዳንድ ሐሳብ እንድትቀበላቸው ይፈልጋሉ እስቲ ተወያዩና ተነጋገሩ አንተስ ምን አለ ሲሏቸው አይኔ የኔ ሁሉ ጭቅጭቅ ሊያከስም የሚችል አንድ ሐሳብ አለኝ ከተቀበሉኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እሺ አሉ ቁረይሾች የሆነች የምትባል ቃል አለች እሷን ይበሉና ችግሩ ይፈታል أرأيتم إن أعطيتكم كلمة إن تكلمتم بها ملكتم بها العرب ودانت لكم بها العجب ያችን ቃል ከተናገራችሁ የአረቦችም ንጉስ ትሆናላችሁ አጀሞችንም ከአረቦች ያሉትን ታንበረከካላችሁ ትበጃችኋለች አቡ ጀህል እችን ሲሰማ ما هي والله لنعطينكها وعشرة أمثالها አንድ ቃል ከሆነች እንኳን ችግር የለውም እሷንም እንሰጣለን እንደውም 10 እሷን የመሰለ ነገር የምታቀርበው ነገር ካለህም እሺ ጥሩ ነው ምንም ችግር የለውም ብቻ ነገራችን ተፈቶ አገራችን ተረጋግቶ መበጣበጣችን እንዲቋረጥ ነው የምንፈልገው እስቲ ምንድናት ሐሳቧ አቅርብልን አለ ቁሉ ላ ኢላሃ ኢላላህ አሏቸው ላ ኢላሃ ኢላላህ በሉ ከአላህ በስተቀር አምላክ እንደሌለ ይችን ቃል ተቀበሉ ከዚህ በኋላ በእኔና በእናንተ መካከል አንዳችም ችግር እንደማይፈጠር አረጋግጥላችኋለሁ ያለችን መሰረታዊ ልዩነት እናንተ ብዙ አምላክ ታመልካላችሁ እኔ ደግሞ አንድ አምላክ ብቻ እንደሆነ ላስተምር ተልኬያለሁ ይሄን ተቀበሉ ነው ሌላ ችግር አለ ብለው ሲያቀርቡ ቁረይሾች አጨበጨቡ فنفضوا ايديهم ይላል ይሄ ሰውዬ እኛም እናቀርበውን ሐሳብ የሚቀበልበት ቀን አለ ብላችሁ አትሰቡ ደግሞ ብሎ አማልክቶችን ጨፍልቆ አንድ አምላክ ይበቃችኋል ይላል እንዴ ቀጥሉ ባላችሁበት በአማልክቶቻችሁ ላይ ጽኑ ሃይማኖታችሁንማ እንዴት ተዋላችሁ አይዟችሁ በርቱ ይባባሉና ወስነው ይሄዳሉ وفي ذلك نزل قوله تعالى صاد والقرآن ذي الذكر بل عجبوا أن جاءهم منذر منهم فقال الكافرون هذا شيء عجاب أجعل الآلهة إلها واحدا ملو آية بتكتاتا يالو متى وانطلق الملأ منهم أن امشوا واصبروا على آلهتكم إن هذا لشيء يراد ما سمعنا بهذا في الملة الآخرة إن هذا إلا اختلاق أمالك تجفلوا عند لا يدمروا سيابك أطلعاتشو عند أملاك يبقى للال انديه سو እንዲህ አይነት አቋም በመጨረሻው እምነት በክርስትና እንኳን አልሰማንም ሶስት ነው ሲሉ የነበሩት እንዴት አንድ ይላል አማልክቶቻችሁን ያዙ ትዕግስት አድርጉ የሚፈልገው ከናንተ ይሄው ነው ቀጥሉበት ተባባሉና ተበተኑ ብሎ አላህ Subhanahu Wa Ta'ala አያውን አወረደ ከዛ በኋላም እነሱ ያላቸውን አቋም በግልጽ አስቀመጠ አቡ ጣሊብ የያዘው በሽታ እየገፋ ይመጣና የሞት አደጋ አፋፍ ላይ ይደርሳል ረጀብ ወር ውስጥ ከነብይነታቸው በ10ኛው አመት
በአንዳንድ ዘገባ ደግሞ በረመዳን ወር ኸዲጃ ከመሞታቸው 3 ቀን ቀደም ብሎ በመጀመሪያው ዘገባ 2 ወር ቀደም ብሎ አቡ ጣሊብ ይሞታሉ ከመሞታቸው በፊት ታመው ጣረሞት ላይ ያሉ ነብያችን ሰለላሁ ዐለይሂ ወሰለም ወደ አቡ ጣሊብ በመሄድ ያ አሚ ቁል ከሊመተን أحاج لك بها عند الله الله فيت እንድከራከርልህ አንድ ቃል ተናገር እስቲ ባክ لا اله الا الله በልና የመጨረሻ ህይወትህን በተውሂድ አጠናቀው እስከ መቼ ያባቶችን እያልከ በሽርክ ውስጥ ትኖራለህ ረባካ አይበጅህም ይሄ ነገር ተመለስ ብለው ይመክሩታል አቡ ጀህልና አብዱላህ ኢብኑ አቢ ረቢዓ የሚባሉ ሁለት ሙሽሪኮች ደግሞ እነሱም አቡ ጣሊብ ሰልሞ ሞተ መባል ለኛ ሞት ነው በቃ ትላልቅ ሰው ሁላ እኮ አጣን ማለት ነው ስለዚህ ይሄ ሰው ሰልሞ ከሚሞት እንደማንም ብለን በእኛ ሃይማኖት ላይ እንዲሆን እናድርገው እንሄድ ተባብለው አቡ ጣሊብ ዘንድ ይሄዳሉ ነብዩ ሰለላሁ ዐለይሂ ወሰለም እዛ ቁጭ ብለው ያነጋገሩት ይያለ እነሱም የራሳቸውን ሐሳብ ያቀርባሉ አላ ሚለቲ አብዱል ሙጠሊብ ይላሉ በአብዱል ሙጠሊብ መንገድ ላይ ነው እንጂ የምትሞተው ይሄ ሊተከተለህ ትሞታለህ እንዴ ሃይማኖትህን ትቀይራለህ ረባክህ ብለው ይነዘነዛሉ ነብዩ ሰለላሁ ዐለይሂ ወሰለም የራሳቸውን ሐሳብ ሲያቀርቡ ሙሽሪኮችም የራሳቸውን የሽርክ አቋማቸውን ሲያንጸባርቁና አቡ ጣሊብን ሲያባብሉ መጨረሻ ነገሩ ያንተ መሆኑን አውቃለሁ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ነገር ግን በመጨረሻዬ ሞትን ፈርቶ እንዲሆነ ሞተ መባል አልፈልግም ማለት እቤት ነው ይሄ በውስጡ የነበረው አላ ሚለቲ አብዱል ሙጠሊብ በአብዱል ሙጠሊብ መንገድ ይሄዳለሁ ብሎ ህይወቱ ወጣች ሳይሰልም ሞተ ማለት ነው አላህ Subhanahu Wa Ta'ala የቁርአን አያ አወረደ إنك لا تهدي من أحببت ولكن الله يهدي من يشاء አንተ የፈለከውን ሰው ልታቃናው ልትመራው አትችልም አላህ የፈለገውን ሰው ነው ሂዳያ የሚሰጠው እንጂ የሚለው አያ መጣ ነብዩ ሰለላሁ ዐለይሂ ወሰለም በጣም አዘኑና ለአስተግፊረን ለከ ማ ለም ኡንሃ አንክ አላህ እስካልከለከለኝ ድረስ አቡ ጣሊብን ማርልኝ ብዬ መለመኔን አልተውም ብለው ይወጣሉ ለአቡ ጣሊብ እስትግፋር ማድረጋቸውን ያዩ ሌሎች ሙስሊሞች ለሞቱ ዘመዶቻቸው እስትግፋር ማድረግ ጀመሩ ለሙሽሪክ እስትግፋር ማድረግ የሚከለከል ስላልመሰላቸው فأنزل الله عز وجل آية من القرآن ما كان للنبي والذين معه أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم لنبينا كالسجارة أمان هنا لتكتلوا السوج ሙሽሪኮችን ማርልን ብሎ የምህረት ጥያቄ ማቅረብና መማፀን አይፈቀድላቸውም የጀሃነም ሰዎች መሆናቸው ከተረጋገጠ አላህ በሱ ላይ ያሻረከን ሰው እንደማይምር ወስኗልና የሚለው እንግዲህ በቁርአን ተነገራቸው ከዚህ በኋላ ምንም ማድረግ ስላልተቻለ እስትግፋሩንም ተው ሰውየውም እንግዲህ ከዚህ ዓለም በኩፍሩ ተሰናበተ ማለት ነው አቡ ጣሊብ ለነብያችን ሰለላሁ ዐለይሂ ወሰለም ያደርግላቸው የነበረው ጥበቃና ያደርግላቸው የነበረው እንክብካቤ ይሄ ነው ተብሎ መግለጽ የሚያስፈልገው ነገር አይደለም እስካለ ድረስ አንድ ሰው ማድረግ የሚችለውን ሁሉ አድርጓል መስዋዕትነት ከፍሏል ለሳቸው ሲል ተሰቃይቷል ግን አቋሙ ሳይስተካከልና ወደ ተውሂድ ሳይገባ ሞተ ቡኻሪና ሙስሊም እንደዘገቡት አባስ ኢብኑ አብዱል ሙጠሊብ የተባሉት የነብያችን ሰለላሁ ዐለይሂ ወሰለም አጎትህ አቡ ጣሊብ ብዙ ነገር ያደርግልህ ነበር ይረዳህ ነበር ያግዝህ ነበር በኩፍሩ መሞቱ ይታወቃል ግን ምን አደረክለት አንተ አላህ ዘንድ እንደው ያልፋት ይጠቅመዋል ብለው ጠየቋቸው ነብያችን ሰለላሁ ዐለይሂ ወሰለም ما أغنيت عن عمك فإنه كان يحوطك ويغضب لك قال هو في ضلال من نار የሳት ጫማ ለብሶ ነው የሚኖረው ጀሃነም ውስጥ ሙሉ ለሙሉ አይዘፈቅም ከላይ ይሆናል ግን በዛ የተነሳ አናቱ ይፈላል يغلى منها دماغه አሉ ይሄ ራሱ ለኔ ባደረገው ሰበብ አላህ ያደረገለት ቅነሳ ነው እንጂ ወለውላ انا لكان في الدرك الاسفل من النار
ከእሳት የመጨረሻዋ አዘቅት ውስጥ በተዘፈቀ ነበረ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ እንግዲህ አቡ ጣሊብ በኩፍር መሞቱ ምንም ሸክና ጥርጣሬ የሚያስገባ ነገር አይደለም የአቡ ጣሊብ መሞት ብቻ ሳይሆን ሌላም አደጋ ደግሞ ተከሰተ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዳዕዋ ወይም ይሄን ተውሂድ ማስተማር ከጀመሩበት ጊዜ ጀምሮ ካጠገባቸው ተነጥላ የማታውቀው በገንዘቧ በሐሳቧ የሚቻላትን ሁሉ ድጋፍ ታደርግ የነበረው የእሳቸው ባለቤት ኡሙል ሙእሚኒን የሙእሚኖች እናት ኸዲጃ ረዲየላሁ ዐንሃ ከአቡ ጣሊብ ሞት 2 ወር በኋላ ወይም 3 ቀን በኋላ እንደ ዘገባዎቹ አመጣጥ ነው እሳቸውም ከዚህ ዓለም ይነጠላሉ ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት በ10ኛው አመት ኸዲጃ ሞቱ ኸዲጃ በሞቱበት ሰዓት የ65 አመት እድሜ ባለጸጋ ነበሩ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ 50ኛው አመታቸው ላይ ነበሩ ኢማሙ አህመድ በዘገቡት ነብያችን ሰለላሁ ዐለይሂ ወሰለም ለኸዲጃ ያላቸውን አድናቆት ሲገልጹ አመነት ቢ حين كفر الناس ሰዎች ሲከዱኝ እሷ አምናብኛለች ወሰደቀትኒ حين كذبني الناس ሰዎች ሲያስተባብሉኝ እሷ እውነተኝነቴን ተቀበላለች واشركتني في مالها حين حرمني الناس ሰዎች ሲነፍጉኝ ገንዘቧን የጋራ እንድትጠቀምበት ፈቅዳልኛለች ورزق الله ولدها ومنع ولد غيرها وحرم ولد غيرها ከሷ ልጅን አላህ ሰጠኝ ከሌሎች ደግሞ እንዳልወልድ ከለከላቸው ይህ ሁሉ የኸዲጃ ክብር ነው አሉ ኸዲጃን በጣም ከመወደዳቸውና ከማድነቃቸው የተነሳ መዲና እንኳን ከሄዱ በኋላ የኸዲጃ ወዳጆችን ፈልገው አንድ ነገር ቤታቸው ካረዱ ሀዲያ ይልኩላቸው ነበር ካነ يبعث الى صدائق خديجه ስሟን ደጋግመው ያነሱ ነበር የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የሆነችው አይሻ ምንድነው መካ የሞተች ባልቴት ፊቷ የተጨማተረ ባልቴት ሁሉ ጊዜ የሚነሳው ለምንድነው ብላ በቅናት መንፈስ እስከ መናገር ድረስ ማለት ነው ለሞተችው ነብዩ ሰለላሁ ዐለይሂ ወሰለም ለኸዲጃ ከነበራቸው አድናቆት وفي الصحيح عن ابي هريره رضي الله عنه قال اتى جبريل النبي صلى الله عليه وسلم فقال يا رسول الله هذه خديجه قد اتت معها اناء فيه ادام او طعام او شراب فاذا هي اتتك فاقرأ عليها السلام من ربها وبشرها ببيت في الجنة من قصب لا صخب فيه ولا نصب أبو هريرة عند تناقروتنا كنبي صلى الله عليه وسلم عند استلالفوت عندك النبي صلى الله عليه وسلم جبريل متانا ያናግራቸዋል ይቺ ኸዲጃ ይሄው ምግብ ይዛ እየመጣችልህ ነው ኸዲጃን አላህ Subhanahu Wa Ta'ala ከሰማይ በኩል ሰላምታ እንዳስተላልፍላት ልኮኝ ነው የመጣሁትና መልእክቴን አስተላልፍልኝ አይዞሽ ጀነት ውስጥ ቤት አለሽ ጫጫታ ጭቅጭቅ የሌለበት በሉል የተሰራ ቤት ተዘጋጅቶልሻል ብለህ ብስራቱን ንገርልኝ ለዚህ ነው የመጣሁት ብሎ ጅብሪል ተልኮላታል ይሄ ቡኻሪና ሙስሊም የዘገቡት ሐዲስ ነው ኸዲጃ ከሞቱና አቡ ጣሊብ ከሞተ በኋላ ቁረይሾች በነብያቸው ሰለላሁ ዐለይሂ ወሰለምና በሰሃቦቻቸው ላይ የሚያደርሱት ጥቃትና በደል ይበልጥ ተጧጡፎ ቀጠለ በጣም አስቸገሯቸው ያንን አመት ዓሙል ሑዝን ብለው ጠሩት ነብዩ ሰለላሁ ዐለይሂ ወሰለም የሐዘን አመት ይባላል ማለት ነው መካ ውስጥ የሚደረገው ዳዕዋ ብቻ ሳይሆን ከመካም ውጪ ተንቀሳቅሼ ሳበቃ ማስተማር አለብኝ ብለው ወደ ጣይፍ ሄዱትም በዚሁ አመት ነበረ የጣይፍ ጉዟቸውንና ከዛም ወደ ቤተል መቅዲስ ብሎም ወደ ሰማይ የወጡበትን ታሪክ በሚቀጥለው ፕሮግራም እንነጋገርበታለን የዛሬው ፕሮግራም እዚህ ላይ ይጠናቀቃል أسأل الله عز وجل أن يجعلنا من الذين يستمعون القول وفيتبعون أحسنه وصلى الله وسلم وبارك على عبده ورسوله نبينا وحبيبنا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين